እሺ ይህን ተመልከቱ። ሎጎ እየሰራችሁ ነው። እናም በሁሉም መንገድ ስትመለከቱት ፕሮፌሽናል ነው። ከዛም የግራፊክ ዲዛይን ጌታ እንደሆናችሁ ይሰማችኋል። ከዛም ችግሩ የሚጀምረው እዚህ ጋር ነው። የሰራችሁትን በምታጎሉበት ወቅት ብለር ይሆናል። ለምን? ምክንያቱም የተሳሳተ ሶፍትዌር ነው የተጠቀማችሁት። ዛሬ ደግሞ አዶቢ ኢሉስትሬተር ክፍል 1 ቪዲዮ ይዤላችሁ የመጣሁት። ስለዚህ አዲስ የሆናችሁ ልጆች ተከተሉ። በመጀመሪያ አዶቢ ኢሉስትሬተር መጥታችሁ ስትከፍቱት የምታዩት ኢንተርፌስ ይህንን ይመስላል። ከዛም በኋላ ኖርማል ዶክመንት ክሬት ከማድረጋችን በፊት ስላሉት ቤዚክ ነገሮች ላሳያችሁና ስለ ዶክመንት ክሬሽን ደግሞ በኔክስት ቪዲዮ መጣበታል። ሶ ኒው ፋይል ላይ ሄዳችሁ ክሊክ ታደርጉና ጀስት ራንደም ወይም ማንኛውም ያላችሁ ዶክመንት ላይ ክሬት ታደርጉታላችሁ። ዛሬ የምናወራው እዚች ጋር ስለምትመለከቷቸው ኢንተርፌሶች ነው። አዶቢ ኢሉስትሬተር ለመጀመሪያ ጊዜ ስትከፍቱት ይህን ኢንተርፌስ ላትመለከቱ ትችላላችሁ። ቀጥታ ዊንዶው ላይ መጣችሁ ወርክ ስፔስ የምትለው ላይ ትሄዱና ሪሴት ኢሴንሻል የምትለዋን ትነኳታላችሁ። ይህ ምን ያደርግልናል? የኔንም የእናንተንም ኢንተርፌስ ተመሳሳይ እንዲሆን ያደርገዋል። ከዚህ በኋላ ስንቀጥል ማለት ነው። ሶ አዶቢ ኢሉስትሬተር ለመጀመሪያ ጊዜ ኢንስቶል ስታደርጉት ወይም ስትጭኑት ኮምፒውተራችሁ ላይ የምታዩት እንደዚህ አይነት ኢንተርፌስ ነው ማለት ነው። ነገር ግን እዚህ ጋር ስላሉት ዋና ዋና ነገሮች በመጀመሪያ ላስተዋውቃችሁ። እዚህ ጋር የምትመለከቱት አርት ቦርድ ፓነል ተብሎ ይጠራል። ስራ ከሰራችሁበት ዲዛይናችን የምትመለከቱበት መሆን ምንም ነገር አፕላይ የምታደርጉበት ቦታ ሲሆን፣ ምንም ካልሰራችሁበት ደግሞ ብላንክ እንደሆነ የምታፈጡበት ቦታ ይሆናል ማለት ነው። እዚህ ጋር ፕሮፐርቲስ ፓነል አለ። ነገር ግን ፕሮፐርቲስ ፓነል ያለ ቱል ወይም እዚህ ጋር ከምትመለከቷቸው ሴቲንጎች ውጪ ምንም የምትጠቀሙበት ነገር አይኖርም። የእነዚህም ተጨማሪ ሴቲንጎች ደግሞ አክቲቭ መሆን አለባቸው፣ ወይም ኮንትሮል ፓነል ብለን የምንጠራቸው ሴቲንጎች ማለት ነው። እነሱን ደግሞ የት ነው የምናገኘው? ዊንዶው ላይ ቀጥታ ስንሄድ ኮንትሮል ምትል ሴቲንግ አለች። እሷ ላይ ክሊክ በምናደርግበት ወቅት ከላይ የምናገኛት ፓነል ነች ማለት ነው። ኮንትሮል ወይም ፕሮፐርቲ ፓነል ተብሎ ይጠራሉ። ኮንትሮል ወይም ፕሮፐርቲ ፓነሎች ታዲያ ጥቅማቸው ምንድነው? ማንኛውም እዚህ ጋር ሰሌክት ለምታደርጓቸው ቱሎች ተጨማሪ ሴቲንጎችን ማግኘት ስትፈልጉ እዚህ ጋር የመጣችሁ ነው የምትጠቀሙት ማለት ነው። ወይም ደግሞ እዚህ ፕሮፐርቲስ ፓነል ላይ የመጣችሁ ነው ኤዲት አሬንጅ ብታደርጓቸው ማለት ነው። ለምሳሌ ሼፕ ክሬት አድርጌ ቀለም እዚህ ጋር መምረጥ ፈልግ ቀለም ሆነ ምንም አይነት ነገር መምረጥ የምችለው እዚህ ጋር ነው ማለት ነው። ይሄ ወርክ ስፔስ ያልኳችሁ ደግሞ ስራችሁን የምትሰሩበት ቦታ ይሆናል ማለት ነው። በመቀጠል እነዚህን ኮንትሮል ፓነሎችና ፕሮፐርቲ ፓነል የምንላቸውን ካየን ወደ ቀጣዩም ሶስተኛው ቱልስ ፓነሎች ይሆናል የምናልፈው ማለት ነው። ቱልስ ፓነሎች ብዙ ጊዜ በዚህ በቀኝ በኩል የምንመለከታቸው ሴቲንጎች ሲሆኑ ከፈለግን ደግሞ ማድረግ እንችላለን፣ አሬንጅ ማድረግ እንችላለን። ቀጥታ ቱልስ ፓነልን ከመጠቀማችን በፊት ወይም ስለነሱ ከማየታችን በፊት ኢንተርፌሱን እንዴት ሪአሬንጅ ማድረግ እንችላለን፣ እንደምንፈልገው እንዴት ማዘጋጀት እንችላለን የሚለውን ነገር አሳያችኋለሁ ማለት ነው። ለምሳሌ አንዳንድ ኢሉስትሬተርን ስከፍቱት እንደዚህ ሆኖ ልታገኙት ትችላላችሁ። እዚህ ጋር የምትመለከቱት ቱልስ ፓነል እዚህ ውስጥ ገብቶ ልታገኙት ትችላላችሁ። ፕሮፐርቲያችሁን በዚህ ጋር ሆኖ ልታዩት ትችላላችሁ። ከዛም የኔ ኢሉስትሬተር ሌላ ነው ብላችሁ ማሰብ አይጠበቅባችሁም። ቀጥታ ቀደም እንዳልኩት ማድረግ የሚጠበቅባችሁ ዊንዶው ላይ ገብታችሁ ወርክ ስፔስ ኢሴንሻል የምትለው ላይ መሆኑን ካረጋገጣችሁ በኋላ ሪሴት ኢሴንሻል የምትለው በመንካት ወደ ነበረበት ኢንተርፌስ መመለስ ትችላላችሁ ማለት ነው። ነገር ግን አንድ ማወቅ ያለባችሁ ነገር ይሄ ፐርፐዙ ምንድነው? ሪአሬንጅ መደረጉ የመሳሰሉት ነገር ያለው ጥቅም ምንድነው? ለኛ የሚሰጠን ነገር ማለት ነው። ይሄንን ነገር ስንመለከት በቀላሉ ልናገኝ የምንፈልገውን ሴቲንግ እንድናገኝ ያደርገናል። ለምሳሌ እዚህ ጋር ላይብራሪስ ፓነልን አልፈልገውም ልበል። ይህ ማለት ራይት ክሊክ አድርጌ ላይ ክሎዝ የምትለውን ብነካት ሪሙቭ ማድረግ ወይም ማጥፋት ፈልጋለሁ ከዚህ ቦታ ላይ ማለት ነው። እንዲሁም ሌላ አድ ማድረግ የምፈልገው ሴቲንግ ካለ ዊንዶውስ ላይ ገብቼ መጨመር እችላለሁ። ለምሳሌ ግሬዲየንት ፓነልን ብፈልግ ግሬዲየንትን አድ ካደረኩ በኋላ እቺን ወስጄ ጋር ማድረግ እችላለሁ። ወይም ደግሞ ካልፈለኩ ራይት ክሊክ አድርጌ ክሎዝ ማድረግ እችላለሁ። እንዲሁም እነዚህ ቱል በቀኝ በኩል ነው እንዲሆን የምንፈልገውም ካለን ቱሎቹን ወስደን በቀኝ በኩል በማስቀመጥ ያው አሬንጅ ማድረግ እንችላለን እንደፈለግነው ማለት ነው። ይህም ደግሞ ፍሪ የሆነ ስራ እንድንሰራ ኦፕሽንም ይሰጠናል። ለማንኛውም ኮንትሮል ፓነላችንን አክቲቭ እናድርግ። ዊንዶው ላይ ገብተን ኮንትሮል የምትለው ላይ ክሊክ በማድረግ ማለት ነው። ሶ አሁን በመቀጠል አዶቢ ኢሉስትሬተር ላይ ስላሉን ቱሎች ይሆናል የምናወራው ቤዚክሊ ማለት ነው። ኦኬ፣ ስለዚህ በመጀመሪያ እዚች ጋር ስለምንመለከታት ቱል እናውራ። እቺ ቱል ማለት ማንኛውም ክሬት ያደረግነው ወይም የሰራንን ኦብጀክት
ሙቭ የምናደርግበት ከቦታ ቦታ የምናንቀሳቀስበት ሊሆን ይችላል። ስትሬች የመሳሰሉትን ነገር የምናደርግበት ሊሆን ይችላል። እንዲሁም ሮቴት የምናደርግበት ሊሆን ይችላል። ማንኛውም ኢሉስትሬተር ላይ የምንሰራው ነገር በእነዚህ ይሆናል። እንደነዚህ አይነት ስራ የምንሰራው ማለት ነው። ካልፈለግን ደግሞ ሰሌክት አድርገን ለምሳሌ ከሼፕ ውጪ ቢሆን ቱሉ ላይ ሄደን መልሰን ሰሌክት አድርገን ሼፑን ኪቦርዳችን ላይ ዲሊት በመንካት ሪሙቭ ማድረግ እንችላለን ማለት ነው። ስለዚህ ይሄ ሼፕ ጥቅሙ ምንድነው ማለት ነው? ማንኛውንም ያለን ኦብጀክት ኢንታይርሊ ሰሌክት አድርገን ሙቭ የመሳሰሉትን ነገር እናደርጋለን። ኪቦርድ ሾርትከት ለዚህ ቱል ከፈለገን ደግሞ ቪ የምትለዋን እዚህ ጋር መጣን ክሊክ በማድረግ ሰሌክሽን ቱላችንን መምረጥ እንችላለን ማለት ነው። በመቀጠል የምንመለከተው ደግሞ ዳይሬክት ሰሌክሽን ቱል ብለን የምንጠራው ምንድነው? ይሄ ቱል የሚያደርግልን ያለንን ኦብጀክት ሰሌክት እንዲሁም አንከር ፖይንቶች ወይም ሴግመንት ፖይንት ብለን የምንጠራቸውን የያዝን ሼፖቻችንን እንድንሰራባቸው ተጨማሪ ስራ ያግዘናል ማለት ነው። ዳይሬክት ሰሌክሽንም ከፈለግን ኪቦርዳችን ላይ ኤ በመንካት መስራት እንችላለን። የሚሰራውን ስራ ነው። ለምሳሌ እዚህ ጋር አንድ ሼፕ ክሬት አደረግን። ዳይሬክት ሰሌክሽንን ተጠቅመን ደግሞ እዚህ ጋር የምትመለከቷቸው ፖይንቶች ናቸው ሴግመንት ወይም አንከር ፖይንት ተብለው የሚጠሩት። እነሱ ላይ ክሊክ እያደረግን የምንፈልገውን ስራ መስራት እንችላለን። ወይም ደግሞ የተለየ አይነት ቅርጽ እንዲኖረው ብንፈልግ ማድረግ የምንችልበት ፖይንት ነው። ኪቦርዳችን ላይ ኮንትሮል ፕላስ ዜድ በመንካት አንዱ ማድረግ እንችላለን። ወይም ደግሞ ራዲየስ ፖይንት ብለን የምንጠራቸው ክብ ክብ ፖይንቶች አሉ። እነሱ ላይ ክሊክ እያደረግን ክሊክ ኤንድ ድራግ እያደረግን ሼፑን እንደምንፈልገው አይነት ቅርጽ እንዲይዝ ማድረግ እንችላለን ማለት ነው። ኦኬ፣ ስለዚህ ሶስተኛው ቱል ወደምንለው ወደ ፔን ቱል እንለፍ። ቤዚክ የምንላቸው ነገሮች ነው ዛሬ እየጠቀስን ያለነው። ፔን ቱል ላይ ምንድነው ስራው ካለን ክሬት ፓዝ ዊዝ ፕሬሲዥን ዩዚንግ አንከር ፖይንት ኤንድ ሃንድል ነው የሚለን። ፓዞችን ለመስራት ነው የምንጠቀመው ፔን ቱልን። ያው ነጥብጣቦችን እንደ መሰረት በመጠቀም ኪቦርዳችን ላይ ፒ በምንነካበት ወቅት ፔን ቱልን እናገኛለን። ከፈለግን ሄደን ክሊክ ማድረግ እንችላለን። ነገር ግን ፔን ቱልን ከመጀመራችን በፊት እዚች ጋር የምትመለከቷትን ስታር ትሪስክ ወይም ኮከብ ምልክት ተመልከቷት። እቺ ምልክት ወይም ቼክን ማለት ኒው ማለት ወይም አዲስ ማለት ነው። ቶታሊ አንድ ጊዜ ብቻ ፔጃችሁ ላይ ክሊክ ስታደርጉ አዲስ ፖይንት ክሬት አደረጋችሁ። አንድ ጊዜ ብቻ ክሊክ። ከዛ ምን ያሳያችኋል? እዚህ ጋር ብትነኩ ምን አይነት ላይን ታሰምራላችሁ የሚለውም በሰማያዊ በመሳሰሉት ያሳያችኋል። ነገር ግን የሰማያዊ የሆነው ሁሌም ሰማያዊ ይሆናል ማለት አይደለም። ይሄ ለምን መጣ የሚለውን ነገር አሳያችኋለሁ ፔን ቱልን ከጨረስኩላችሁ በኋላ። አንድ ጊዜ ክሊክ ካደረጋችሁ በኋላ ቀጣዩ ስራችሁ የሚሆነው ሁለተኛ ቦታችሁ ላይ ክሊክ በማድረግ ሌላ መስመራችሁ መስራት ነው። ከዛ በኋላ ያው አንከር ምትል ትመጣለች። ከዛውንም ሶስተኛ ክሊክ በማድረግ መቀጠል ትችላላችሁ ማለት ነው። እንደ አይነት መንገድ ከፔን ቱል ጋር መስራት ትችላላችሁ አንዳንድ ጊዜ ብቻ ክሊክ በማድረግ። ነገር ግን እንደምትመለከቱት አሁን የሰራነው ጂኦሜትሪካል ሼፕ ነው። ኦርጋኒክ ሼፕ ለመስራት ደግሞ ተጨማሪ አይነት አሰራር ቴክኒክ ይፈልጋል። ቤዚክ ነገሩን ለማውራት ያክል ነው ይሄንን እያየን ያለነው። ነገር ግን ፔን ቱልን በምንጠቀምበት ወቅት ከፊል ይልቅ ስትሮክ ላይ ሆኖ ብንሰራ አሪፍ ነው። ስለዚህ ፊልን ኖ ከለር ማድረግ ነው ጊዜ መርሳት የለብንም። ስትሮክ ደስ ያለንን ቀለም አድርገን ብንሰራ ከዚህ በኋላ የምንሰራው ስራ አይከለለንም። በምንም አይነት ሚንስ ብንከለልበት ሚንስ አይኖርም ማለት ነው። እነዚህ ስራዎች ለመስራት ነው የምጠቀመው። እንደምትመለከቱት ግን ሙቭ ለማድረግ እየተጠቀምኩ ያለሁት ሙቭ ቱልን ነው ማለት ነው። ታትሶ ፔን ቱል ይሄንን እንሰራለን። ነገር ግን ለምን ፔን ቱልን መርጠን ስንሰራ ሰማያዊ የምትመስለው ጋይድ ላይ መጣች? ተመልከቱት። እዚህ ጋር ላየር ፓነላችሁን ታያላችሁ። ወይም ማንኛውም የምትሰሩት ስራ ስቶር የሚሆነው የሚቀመጠው እዚህ ውስጥ ነው። ለምሳሌ እዚች ነጥብ ላይ መተን ክሊክ ብናደርግ ሰብ ላየር እነዚህን ሼፖች ነው የምናገኘው። እዚች ክቧ ላይ መጥቼ አንዷ ላይ ለምሳሌ ክሊክ ባደርግ ሰሌክትድ ሆኖ የሚመለከተው አራት ማዕዘኑ ሼፕ ነው ማለት ነው። ሶስት ማዕዘን ያለበት ላይ መጥቼ ክሊክ ባደርግ ሰሌክትድ ሆኖ የሚመለከተው ሶስት ማዕዘኑ ነው። በዚህ ጊዜ ያው ሙቭ ለማድረግ ለመሳሰል ነገር ተጠቀምበታል። ነገር ግን ይሄ ላየር ያለውን መለያ ብለን እንጠቀማለን፣ ሰማያዊ ቀለሙ ማለት ነው። ስለዚህ ሰማያዊ እዚህ ጋር ከተመለከትና እዚህ ጋር ስንሰራ ሰማያዊ ከተመለከትን እዚችኛው ላየር ላይ ነው እየሰራን ያለነው የሚለውን ነገር ይነግረናል ማለት ነው። ለምሳሌ ሌላ አዲስ ላየር ክሬት ባደርግና አዲስ ላየር ላይ ለመስራት ብሞክር የምንመለከተው ይሄን ነው። ሬድ የሆነበትን ምክንያት ምንድነው ካልን ደግሞ እዚህ ጋር የምንመለከታት ሬድ ወይም ቀይ ስለሆነች ነው ማለት ነው። ቶታሊ አርት ቦርዱን መለያ ብለን እንቆጥረዋለን። ኦኬ፣ ሌላኛውና ሶስተኛው ደግሞ የአዶቤ ኢሉስትሬተርን ሴቲንግ ወይም ቱል እንመልከት። እዚህ ጋር የምትመለከቷት ከርቭሬቸር ቱል ትባላለች። እቺም ደግሞ ከርቭ የሆነ ወይም ደግሞ ስትሬት
የሆኑ ላይኖች ያው ማጣጠፍ መቀየር ብንፈልግ ያላቸውን ቅርጾች የምንጠቀመው ቱል ነው። ስለዚህ ከርቬቸር ቱል መርጠን ቀጥታ ክሊክ በማድረግ ከዛ እጃችንን ሙቭ በምናደርግበት ወቅት ደግሞ ያው ከርቭ የሆነ ነገር ክሬት ያደርግልናል። እንዲሁም ተጨማሪ አይነት ስራ መስራት ከፈለግን ፖይንቶቹ ላይ ዘን ክሊክ ኤንድ ድራግ በማድረግ ተጨማሪ ስራ መስራት እንችላለን። ወይም ደግሞ በፔን ቱል ለሰራነው ስትሬት ላይኖች ወይም ቀጥ ላይ ያሉት ጂኦሜትሪካል የሚመስሉ ላይኖች ከርቬቸርን ተጠቅመን ከርቪ እንዲሆን ማድረግ እንችላለን ማለት ነው። ሌላ ቴክኒክ አለ፣ ነገር ግን ጀማሪ ከሆናችሁ ቤዚክ ይህን ቴክኒክ ብትይዙት ነው የሚመከረው። ከርቬቸር እና ፔን ቱልን አብራችሁ መጠቀም የሚባለውን ቴክኒክ ማለት ነው። ኦኬ፣ ስለዚህ ወደ ቀጣዩ ስቴፕ እንለፍላችሁ። ቀጣዩ ስቴፕ የምንለው ደግሞ ያው ሬክታንግል ቱል ነው። ይህንን በምትነኩበት ወቅት ሼፕ ቱሎችን መምረጥ ትችላላችሁ። ሬክታንግል ብቻ አይደለም ያለው፣ ራይት ክሊክ በምታደርጉበት ወቅት የተለያዩ ቱሎችን ታያላችሁ። እዚህ ጋም እነዚህን ሲቲንጎች ካጣችሁ ደግሞ ያው ተጨማሪ ሲቲንግ ምልክት ወይም ኤዲት ቱል ባር ላይ ብትመጡ እዚህ ውስጥ ትመለከታላችሁ። ስለዚህ ሌላ ጊዜ እንመጣበታለን። ቤዚክሊ ግን እዚህ ጋር ስለምትመለከቷቸው ቱሎች ይሆናል የምናወራው ማለት ነው። እነዚህን ቱሎች ሰሌክት ለማድረግ ራይት ክሊክ አድርጋችሁ መምረጥ ትችላላችሁ። እያንዳንዱ ሴቲንግ ራይት ክሊክ በምታደርጉበት ወቅት ተጨማሪ ነገር አለው። ለዛሬ ግን እዚህ ላይ ብቻ እናውራ፣ ቤዚክ የምንለው ነገር ስለሆነ ማለት ነው። አራት ማዕዘን ሼፕ ሊሆን ይችላል፣ ክብ ሊሆን ይችላል። ማንኛውንም አይነት ያለን ሼፕ ክሬት ለማድረግ የምንጠቀምበት ቦታ ነው። ሶ ሼፖቻችንን እንዴት ክሬት እንደምናደርግ ካየን እነዚህ እስካሁን ያየናቸው ሰሌክሽን፣ ዳይሬክት ሰሌክሽን፣ ፔን ቱል፣ ከርቬቸር እና ሼፕ ቱል የምንላቸው ዋና ቱሎቻችን መሆናቸውን አወቀን ማለት ነው። ስለዚህ ቀጣይ የምናየው ደግሞ ስለ ቀጣዩ ስቴፕ ወይም ደግሞ ላይክ ሰከንዳሪ ስለምንለው ቱል ይሆናል። እሱም ደግሞ ያው ሼፕ ቢልደር ብለን የምንጠራው ቱል ነው። ሺፍት እና ኤምን አንድ ላይ በምንይዝበት ወቅት ይህንን ቱል ክሬት ማድረግ እንችላለን። ይሄ ቱል ጥቅሙ ምንድነው? የተለያዩ ሼፖች ቢኖሩን ሰብስበን አንድ ላይ ለማድረግ ወይም ደግሞ ለመበታተን ነው የምንጠቀመው። ብዙ ጊዜ ላይክ አንዱን ከአንዱ ላይ ከታውት ለማድረግ ወይም ሰብስበን አንድ ላይ ለማድረግ የሚለውን ነገር ለምሳሌ እዚህ ጋር ሁለት የተለያዩ ሼፖች አሉ እንደምንመለከተው። አሁን ሁለቱ የተለያዩ ሼፖች ናቸው። ነገር ግን ሁለቱን ሼፖች እንደ አንድ ማድረግ ብፈልግ ማደርገው እንዴት ነው? ሰሌክት አድርጌ ግሩፕ አይደለም። ሰሌክት አድርጌ ግሩፕ ሚንስ የተለያዩ እንደሆኑ አንድ ላይ ያደረኳቸው ማለት ነው። ነገር ግን አንድ ወጥ ሼፕ ማድረግ ብንፈልግ ምንድነው የምናደርገው የሚለው የዚህን ጊዜ ግሩፕ ሳይሆን የምናደርገው ቀጥታ ሴሌክሽን ቱል ላይ መተን ሴሌክት ካደረግን በኋላ ሼፕ ቢልደር ላይ መተን ክሊክ ኤንድ ድራግ በማድረግ አንድ ወጥ ማድረግ እንችላለን ማለት ነው። ወይም ኮንትሮል ፕላስ ዜድ በምንነካበት ወቅት አንዱ ያደርግልናል። ሰብትራክት ማድረግም ስንፈልግ ተመሳሳይ ነገር ነው የምንሰራው። ከኛ የሚጠበቀው ኪቦርዳችን ላይ አልትን ይዘን ክሊክ ኤንድ ድራግ ማድረግ ነው ከውጭ ወደ ውስጥ። የዚህን ጊዜ ያንን ሼፕ ከታውት አድርጎ ቆርጦ ያወጣዋል ማለት ነው። አንደርስታንድ? ሶ እንደነዚህ አይነት ቢልድ እና ሰብትራክት የማድረግ ስራን የሚሰራልን ሼፕ ቢልደር ቱል ይሆናል ማለት ነው። ሶ በዛሬው ቪዲዮ ቤዚክ የምንላቸውን የአዶቤ ኢሉስትሬተሮች አይተናል። ወይም ደግሞ ኢንተርፌሱ ላይ ምን አለ፣ እንዲሁም ደግሞ ቤዚክ የምንላቸው ቱሎች ምንድናቸው፣ እንዲሁም ኮንትሮል ፓነል ምንድነው፣ ፕሮፐርቲስ ፓነል ምንድነው፣ እንዲሁም አርትቦርዳችንስ ምንድነው የሚለውን ነገር አይተናል። በኔክስት ቪዲዮ ደግሞ ስለ ዶክመንት ክሬሽን እናወራለን። ምንድናቸው አርጂቢ እና ሲኤምዋይኬ የመሳሰሉት የምንላቸው ነገሮች ምንድናቸው የሚለውን እናወራለን። ኔክስት ቪዲዮ ለማግኘት ደግሞ ቻናላችንን ሰብስክራይብ፣ ላይክ ማድረግ አትርሱ። ያው ቪዲዮ በለቀቁ ቁጥር ቀድሞ እናንተ ጋር ይደርሳል። ቪዲዮም ደግሞ ሰው ጋር እንዲደርስልኝ በብዛት ያበረታታኛል የእናንተ እርዳታ። ስለዚህ አመሰግናለሁ። በኔክስት ቪዲዮ እስክንገናኝ ድረስ መልካም ጊዜ